በ11 ዓመቱ ዶክተሮች ይህ ልጅ በተለመደ ሁኔታ አያድግም ብለው ተናገሩ። ቤተሰቡም የሕክምናውን ወጪ መክፈል አልቻሉም ነበር። ዛሬ ግን ይህ ትንሽ የዓለም ዋንጫዋን አንስቶ በታሪክ ታላላቅ ተጫዋቾች መካከል ተቆጥሯል። ይህ ማነው? በሊዮኔል ሜሲ አስደናቂ ታሪክ ነው። ዛሬ የምናወራው ስለ ሊዮኔል ሜሲ ሲሆን የሊዮኔል ሜሲ ፎቶን መጀመሪያ እነዚህ ጋር ሊዮኔል አንድሬስ ሜሲ በ1987 በአርጀንቲና ሮዛሪዮ የተወለደ። ከልጅነቱ ጀምሮ ኳስን በጣም ይወድ ነበር። እናቱ አባቱ ሁልጊዜ ይደግፉት ነበር። ነገር ግን በ11 ዓመቱ እድገት ሆርሞን እጥረት ተገኘበት። ይህ ማለት ሰውነቱ በተለመደው ፍጥነት አያድግም ማለት ነው። ሕክምናውንም በጣም ውድ ነበር። መጀመሪያ የሊዮኔል ሜሲ የልጅነት ፎቶ እዚህ ጋር ማየት እንችላለን። በዚያን ጊዜ ብዙ ክለቦች ሊረዱት አልፈለጉም። ነገር ግን ባርሴሎና የተባለው ክለብ ተሰጥኦውን አይቶ ወደ ስፔን አመጣው። የሕክምና ወጪውንም ለመክፈል ተስማማ። ሜሲ ባለማሰሪያ የወጣቶች አካዳሚ በጠንካራ ልምምድ ተሻለ። በ17 ዓመቱ የባርሴሎና ዋና ቡድን ተጫወተ። ከዚያ በኋላ በዓለም ላይ ማንም ሊያቆመው አልቻለም። በድሪብል፣ በፍጥነት፣ በትክክለኛ ማጠናቀቅና በአስደናቂ ፓሶች የዓለምን ቀልብ ገዛ። ባርሴሎና ውስጥ የስፔን ሊግ፣ የቻምፒዮንስ ሊግ እና ሌሎች ዋንጫዎችን አሸነፈ። 8 ጊዜ የባላንዶር በማሸነፍም ታሪክን ሰራ። ነገር ግን ከአርጀንቲና ብሔራዊ ቡድን ጋር የዓለም ዋንጫ ማሸነፍ አልቻለም ነበር በሚል ትንሽ ትችት ይደርስበት ነበር። እስከ ብሔራዊ ቡድን ለመተውለድ ተስፋ ቆረጠ። ነገር ግን አልተሸነፈም። በ2021 የኮፓ አሜሪካ ዋንጫ አሸነፈ። ከዚያም በ2022 በኳታር በዓለም ዋንጫ ማሸነፍ ትልቁን ህልም አሳካ። ሊዮኔል ሜሲ እዚህ ጋር ዋንጫ ሲበላ የነበረው ፎቶ ማየት እንችላለን። ዛሬ ሜሲ በአሜሪካ ኢንተር ማያሚ ይጫወታል። ከእግር ኳስ ውጭ ለህፃናት በጎ አድራጎት ያደርጋል። ያው የሜሲ ታሪክ የሚያስተምረን አንድ ነገር አለ። ችግር ቢኖርም ህልምን ካልተውክ ታላቅ ስኬት ማሳካት ትችላለህ። ቪዲዮን ከወደዳችሁት ላይክ ያድርጉ፣ ለጓደኞቻችሁ ያጋሩ። እንዲሁም ለተጨማሪ እንደዚህ አይነት ታሪኮች ሰብስክራይብ ማድረግዎን አይርሱ።